በድጋሜ እንኳን ለበዓለ ጰራቅሊጦስ ለመንፈስ ቅዱስ መውረድ ደግሞም እንደ የኦርቶዶክሳውያን አገላለጥ ለቤተ ክርስቲያን መወለድ መታሰቢያ ቀን በሰላም አደረሳችሁ ማለት እንወዳለን። እንግዲህ ይህንን ዕለት እያሰብን ደግሞ የእግዚአብሔርን ሐሳብና ቃል ነው እየተካፈልን ያለ ነው። እስካሁን በመሃል እየተጨዋወትን የቆየ ነው። ይህንን ሐሳብ ግን ደሬ ወደ አንተ ነው ማቅረብ መወደው። በዮሐንስ ወንጌል ምዕራፍ 17 ላይ ጌታ በአገልግሎቱ ፍጻሜ ላይ በአፊት ጸሎትና ደግሞም የአገልግሎት ሪፖርት በሚመስል ሁኔታ የሰጠኸኝን ስራ ፈጽሜ አከበርኩ ያለበት ሐሳብ አለና ተልእኮው ምን ነበር? ፈጽሞ ያከበረው እንዴት ነው? በዛ ምዕራፍ ውስጥ እንዴት ተብራርቷል የሚለውን ቅድም ካወራነው ሐሳብ ጋር አያይዘህ መነሻ የሚሆነን ሐሳብ እንድታወራ በጌታ ፍቅር ጋብዛለሁ። ክብር ለእግዚአብሔር ይሁን። አሜን። በተለይ አሁን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስንናገር አንድ አማኝ ወይ ደግሞ የተለወጠ ሰው ሊኖረው ስለሚገባ እውነተኛ አኗኗር እንዴት ነው ተባለ? ክርስቶስ የኖረበትን አኗኗር ያኗኗር በጣም ማራኪ ያ ህይወት ያ ምልልስ ያ አደራረግ በእኛ ህይወት ላይ ትልቅ ነው። እንግዲህ ጌታ ኢየሱስ ብዙ ጊዜ ሊጸልይ ወጣ፣ ሌሊቱን ሙሉ የሚል ብዙ ክፍል የእግዚአብሔር ቃል ክፍል ውስጥ እናገኛለን። ስለ ጸሎትም ብዙ ጊዜ ጌታ ኢየሱስ አስተምሯል። በተለይ ደቀ መዛሙርቱ እንኳን ጭምር ጠይቀውት ያስተማራቸው ትምህርት አንዱ መካከል ጸሎት ነው። እንግዲህ የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ በደንብ የተብራራ ነው የታላቁ ጸሎት የሚባል። ምዕራፍ 17 ረጅሙንና በጌተሰማኒ ሲጸልይ የጸለየ የነበረው ጸሎት ያ ደም ከላብ ጋራ እየተንጠባጠበ ሲጸልይ የነበረው ጸሎት ምንድነው የሚለውን በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 1 እስከ 26 ድረስ የተነሳ ሐሳብ አለው። እነዚህ ይሄ የጸሎት ክፍል ሶስት ዋና ክፍል አለው። ሰዎች ከእግዚአብሔር ጋር፣ አማኞች እርስ በራሳቸው፣ አማኞች ደግሞ ከዓለም ጋር ስላላቸው ግንኙነት የጸለየበት ክፍል ነው እና በዚህ ክፍል ውስጥ ጌታ ኢየሱስ አንድ በደንብ የተሰመረበት አንድ ነገር ይናገራል ማለት ነው። አማኞች ከእግዚአብሔር ጋር ስላላቸው ግንኙነት ባብራራበት ክፍል ላይ እንዲህ ይላል። እኔ ይላል ምዕራፍ 17 ቁጥር 4 ላይ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ይላል። ይሄ በጣም የሚገርም ነው። ምንድነው ክርስቶስ ወደ ሰው ህይወት ይዞት የመጣው የነበረው ስራው ምንድነው? የሱ ዋና ስራ ምንድነው ከተባለ የዘላለም ህይወትን መግለጥ ነው። ይሄ ትልቁ ስራው ነው ማለት ነው። ምንድነው? የዘላለም ህይወት እንዴት እንደሚገኝ መግለጥ ነው። ከዚህ በኋላ ይሄንን የዘላለም ህይወት በማይሽር የህይወት መንፈስ ኃይል በትንሳኤ ጉልበት ለሰው ሁሉ በእምነት መስጠት ነው። እንዴት ነው ያደረገው ለሚለው ምን ነበር የሰራው ከተባለ ቁጥር 3 ላይ እንዲላል እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት ይላል። እሱ ይሄንን ነው ያደረገው። በምን ፈጸመው ታዲያ? ለነማን ፈጸመው? እንዴት ነው አሁንስ የሚፈጸመው ይሄ ተልእኮ? የክርስቶስ ተልእኮ እንግዲህ የዘላለምን ህይወት እንዲያውቁ ከሆነ በኢየሱስ ክርስቶስ በክርስቶስ በመሲሁ ማመን እንደሚገባ ማሳወቅ ከሆነ እንዴት ነው በማ ተፈጸመ ከተባለ የመጀመሪያው በመጀመሪያዎቹ አማኞች ነው የተፈጸመው። በ12ቱ ደቀ መዛሙርት መካከል በ11 ከጥፋት ልጅ በቀር አንዱስ እንኳን ከኔ አልወጣም ማለት ከእጄ አላመለጠም ማለት ጠበቅኳቸው እጠብቃቸዋለሁ ብሎ ማለት ነው። አስረግጦ ምን ይላል? ይሄ ተልእኮን ይሄንን ዓላማ ይሄንን መልእክት የዘላለም ህይወት ዕውቀትን የመዳን መንገድን ዕውቀት መግለጥ አሁን ለሌሎች አሳልፌ ሰጥቻለሁ፣ ስለዚህ አከበርኩክ አለ። ሁለተኛ ምንድነው የሆነው? ቤተክርስቲያን ከሐዋርያት በኋላ ላሉት በሐዋርያት ትምህርት ስብከት ኑሮ የተለወጡት ሰዎች ስለሚኖሩት ኑሮ የሰጠው ትልቅ ስራ ነው ማለት ነው። አሁን ጌታ ኢየሱስ የመልጃውን መልእክቱ እንዲህ ይላል፣ ሁሉ አንድ ይሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ እንጂ ስለ እነዚህ ብቻ አልልህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም በእኛ አንድ ይሆኑ ዘንድ እለምንሃለሁ። እኛ አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም
በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻችኋለሁ። እንዲሁ ዓለም አንተን እንደላከኝ በወደድኸኝም መጠን እነርሱን ወደድኳቸው እያለ አብ በሰጠው ተልእኮ፣ አብ በሰጠው መንፈስ፣ አብ በሰጠው ስልጣን አባቴ እኔ እንደላከኝ እኔ ደግሞ ወደ ዓለም ሁሉ ምን እልካቸዋለሁ በማለት ጌታ ኢየሱስ ምን ይላል? አንድ ነገር ይቀበላል። ይሄን የዘላለም ዕውቀት ገልጿል። የዘላለም ሕይወት የተረዱ ሰዎች አሉ፣ የጠበቃቸው አሉ። ያመኑት ደግሞ ሌላ ተልእኮ ይሰጣቸዋል። እሱ እንደተላከ እኔ ደግሞ አብ እንደላከኝ እኔ ደግሞ ወደ ዓለም ሁሉ ምን እልካቸዋለሁ አለ እና ጌታ ኢየሱስ ተልእኮውን የፈጸመው ምን በማለት ነው? ይሄ እሱ የሰራው፣ እሱ የገለጠው፣ እሱ ያብራራው የእግዚአብሔር ሕይወት በሌሎች ሰዎች ዘንድ ይሆን ዘንድ አማኞች ተልእኮውን ይዘው እንዲቀጥሉለት የሚያደርግ ደቀ መዝሙር አድርጎ አስተምሮ እውነትን ገልጦ አብራርቶ የላከበት ምስጢር ነው። ይሄ በጣም ትልቅ ምስጢር ነው። አሁን ጥያቄው ቤተክርስቲያን ስትፈተሽ ይሄ ተልእኮ ከሌለባት ጥያቄ ውስጥ መግባት አለበት። መጽሐፍ ቅዱስ ነው አብ ልጁን እንደላከ ልጁም ደግሞ ቤተክርስቲያንን ወደ ዓለም ሁሉ ልኳታል። ይሄ ተልእኮ ከሌላት ስትጠየቅ በትምህርቷ፣ በልምምዷ፣ በኑሯ ውስጥ ኢየሱስ ከሌለ፣ ኢየሱስ እንደ እንግዳ፣ ኢየሱስ እንደ ባዳ፣ ኢየሱስ እንደ ልዩነት፣ ኢየሱስ እንደ መጣያ ከሆነባት ጥያቄ ውስጥ መግባት አለባት። ቤተክርስቲያን የተቀበለችው ተልእኮ ከላካት የመነጨ ነው። የላከን ጽኑ ነው። የላከን ተልእኮውን ፈጽሞ አከበርኩ ብሎ የተናገረው ነው እና እኛ ሁላችን ጌታ በዘጠን ዕድሜ ዘመን በዚህ ምድር በመላው ዓለም ላይ ሊሰራ ሲነሳ ገንዘብ አድርጎን እኛም ደግሞ አክብረ ነው። ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ በእኛም ዘመን በእኛም ሁኔታ አገልግሎታችንን ፈጽመን ሃይማኖታችንን ጠብቀን መልካሙን ገድል ተጋድለን ወደዛ የክብር አክሊል እንድንገሰግስ ጌታ ይርዳል። አሜን። ክብር ለእግዚአብሔር ይሁን። እንግዲህ የኢየሱስ ተልእኮ ኃጢአተኛውን የጠፋውን የመፈለግና በእርሱ በማመን የዘላለም ሕይወት እንዲያገኙ ይህንን መንገድ ይህንን እውነት የመግለጥ ነው እና በአፊት ቁሞ ደሬ ወንድማችን ባነበበው ክፍል ውስጥ በምድር የሰጠኸኝን ስራ ፈጽሜ አከበርኩ አለና ስለምን አከበርኩ ካለ መጀመሪያ ስለ 11 ይላል። ይሄው ጠብቂያቸዋለሁ፣ በስምህ ምን አደረኳቸው? ጠበቅኳቸው ብሎ ስለ 11 መገኘት ይላል። የጠፉት ናቸው ተገኝተዋል። ስለነዚህ ብቻ ደግሞ አይደለም ይላል። እነዚህ 11 ሰብከው ተናግረው ስለ ቃላቸው በክርስቶስ ስለሚያምኑት ሁሉም እንጂ ይላል ማለት ነው። እነሱም ወደዚህ ህብረት አብ ወዳለበት፣ ወልድ ወዳለበት፣ መንፈስ ቅዱስ ወዳለበት ወደዚህ ህብረት ከጠፋንበት እንድንገኝ ስለነዚህም ጭምር ይላል ማለት ነው እና የኢየሱስ ተልእኮ የጠፋውን የመፈለግና የማዳን ተልእኮ ነው። ኢየሱስ ይህንን ፈጽሟል። አብን በሰማያት ደስ ተሰኝቶበት በእርሱ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው ያለውና ክብር ለእግዚአብሔር ይሁን። አሜን። መጨረሻ ሐሳብ ላይ ደሬ አንስተህ ነበረ። ይሄ የጠፋውን የመፈለግ የእግዚአብሔር የኢየሱስ ስራ ከ11 ጋር ብቻ የተያያዘ ሳይሆን 11 ስለሚሰብኩትና የእነሱን የምስክርነት ቃል ሰምተው ስለሚመጡትም ጭምር ይል ነበረና ያቺን ማህበረሰብ ወይም ቤተክርስቲያንን ያሳየናል እና ለዘመናችን ቤተክርስቲያን አንድ መልእክት አስተላልፈህ ነበር። እኛ አማኞች ሆነን የዘመናችንን ቤተክርስቲያንም በምድር ላይ ስንኖር የሚኖረን ተልእኮ ይሄ የኢየሱስ ተልእኮ ነው። የአብን ልብ ተካፍለን ልክ ኢየሱስ የአብን ልብ ተካፍሎ የጠፋውን ለመፈለግ የመጣው ያ ተልእኮ ዛሬ የቤተክርስቲያንም ተልእኮ ነው። ይሄ ተልእኮ የሌላት ቤተክርስቲያን ልንላት ራሱ በጣም የሚያስቸግር ነው። ከዚህ ቀጥለን አንድ ሐሳብ እንድናይ እፈልጋለሁ። እርሱም ከጊዜ አንጻር ሁላችንም ሐሳብ ባንሰጥበትና ወንድማችን አቢ በዚህ ጉዳይ ላይ ሐሳብ ቢሰጥ የመጀመሪያይቱ ቤተክርስቲያን ምን ትመስል ነበረ? የመሲሁ ማህበረሰብ ምን ይመስሉ ነበር? መገለጫቸው ምን ነበረ? ከዚህ ጌታ ከፈጸመው ተልእኮና ለደቀ መዛሙርቱ ከሰጠው ተልእኮ አንጻር ስትታይ ምን ትመስል ነበር የሚለው ለዘመናችን ቤተክርስቲያን ለዘመናችን አማኞች በንጽጽር ልናይበት የምንችልበት ክፍል ስለሆነ እሱን ሐሳብ ማየት መልካም ነው ብዬ አስባለሁ። እግዚአብሔር ይመስገን።
እንግዲህ የኢየሱስ ተልእኮ ከግብ የመድረሱ ውጤት በትልቁ የምናየው እንግዲህ ቤተ ክርስቲያን እንደገና ተወልዳ እግዚአብሔርን ስታመልክና እንደገና ኢየሱስ የሰራውን ስራ ተልእኮውን እንደገና ደግሞ ስታፈጥን ወደ እያንዳንዱ ማህበረሰብ እንዲደርስ ስታደርግ ነው እና ስለዚህ በእግዚአብሔር አብ ልብ ስላለች ቤተ ክርስቲያን ኢየሱስ የእግዚአብሔርን አብ ልብ መጥቶ ገልጧል። ከዛ ደግሞ ቅድም ወንድማችን ደሬ እንዳነሳው ደግሞ ይሄ የእግዚአብሔር አብ ልብ አሁንም በደቀ መዛሙርቱ ከዛም በኋላ አልፎ ባሉ አገልጋዮች ቤተ ክርስቲያን እንድትመሰረት አድርጓል እና እሷ ምን ትመስላለች የሚለውን ስናይ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ጀምሮ እንዲህ ይላል የእግዚአብሔር ቃል። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። ክብር ለእግዚአብሔር ይሁን። እንግዲህ በጣም በሰፊው ይቺን ቤተክርስቲያን ማየት ይቻላል። ይቺ ቤተክርስቲያን አሁን ያየናት አሁን በዚህ በሐዋርያት ሥራ ምዕራፍ 2 ውስጥ ያነበብናት ቤተክርስቲያን እግዚአብሔር አብ ልብ ውስጥ ያለች ቤተክርስቲያን ነች። ዛሬም እግዚአብሔር እንደ ቤተክርስቲያን በፊቱ ካለን ከቀረብን እንዲኖረን የሚፈልገው መልክ እንዲኖረን የሚፈልገው ሽታ መዓዛ የዚህ አይነት ነው። በግልጽ መንገድ ቁጥር 42 ላይ በሐዋርያት ትምህርት በህብረት እና በጸሎት ይተጉ ነበር ይላል። ቤተ ክርስቲያን ከተመሰረተች በኋላ ሌላ አዲስ ትምህርት እያፈራች አልሄደችም። የመጀመሪያው የምናየው ወይንም ደግሞ ሌላ አይነት ትምህርቶችን እየፈበረከች በሌሎች ትምህርቶች እየተነቃቃች አልኖረችም። ኢየሱስ ክርስቶስ መጥቶ ያደረገውን እና በሐዋርያቱ በኩል በመንፈስ ቅዱስ ኃይል የገለጠውን ያንን እግዚአብሔር አብ ልብ ውስጥ ያለውን ሐሳብ እዛ ላይ በመጽናት ኖራለች። ይሄ የቤተ ክርስቲያን የመጀመሪያ ውበት ነው። ቤተ ክርስቲያን የሐዋርያትን ትምህርት ያ ትምህርት ሁሉ ሲጠቃለል እንግዲህ ስለ ኢየሱስ ክርስቶስ ነው አይደል? የመጽሐፍ ትምህርት ኢየሱስ ክርስቶስ ለሰው ልጆች ያደረገውን የቤዛነት ስራ የማዳን ስራና በእግዚአብሔር መንግስት ውስጥ እንዴት ያለ ስፍራ እንደሰጠን የሚያትት ነው። እሱን ባለመልቀቅ መኖር የቤተ ክርስቲያን መልክ ነው። እግዚአብሔር የሚፈልገው ዛሬ ለዘመናችን ቤተ ክርስቲያን በየስፍራው እናያለን። ዛሬ አዳዲስ ትምህርቶች ይበቅላሉ። ሰዎች ራሳቸውን በእግዚአብሔር ፊት ጥሩ አድርጎ ለማቅረብ ዛሬ ብዙ አይነት ትምህርቶች ቤተክርስቲያንን ሞልተዋሉ። የቤተ ክርስቲያን መልክ ግን ትልቁ መልክ ወይም እግዚአብሔር የሚወደው መልክ ግን የሐዋርያትን ትምህርት ይዞ ወይም የተቀበልነውን ማለት የዳንበትን ያንን እግዚአብሔር የሆንበትን እውነት ይዞ መቆም መቻል ነው። ሁለተኛው ደግሞ አንድ ልብ ይላል መጽሐፍ። በዚህ ክፍል ላይ እንዳየነው በጥሩ ልብ፣ በደስታ ልብ፣ በአንድነት ነበር የሚኖሩት ይላል። ይሄንን ሲዘረዝረው ያላቸውን ሁሉ በማምጣት አንድ ላይ በማድረግ የተቸገረ እንዳይኖር በመካከላቸው እንዲህ አይነት ሲስተም ፈጥረው እንዲህ አይነት ስልት ፈጥረው አብረው ይኖሩ ነበረ። ክብር ለጌታ ይሁን። እኛ ከእግዚአብሔር የተካፈልንን ከእግዚአብሔር ሕይወትን የተቀበልንን እኛ ከእግዚአብሔር ቸርነትና ርኅራኄ የተደረገልንን ዮሐንስ በመልእክቱ ምን ይላል? ከኛ ጋር ህብረት እንዲኖራችሁ። እኛ ከማን ጋር ህብረት አለን ይላል? እሱ ከአብ ከዛ ከልጁ ከኢየሱስ ክርስቶስ ጋር ህብረት አለን። እናንተም ደግሞ ከኛ ጋር ህብረት እንዲኖራችሁ ይሄንን እናወራላችኋለን ይላል። የተጠራነው ወደዚህ ህብረት ነው። እግዚአብሔር አብ ወዳለበት፣ ልጁ ኢየሱስ ክርስቶስ ወዳለበት፣ መንፈሱ ወደሚገዛበት ህብረት ነው የተጠራነው። ይሄ ባለበት ታዲያ ምን አይነት መንፈስ ነው ያለው ካልን ሰዎች በመቀባበል በመፈቃቀርና ከእግዚአብሔር ልብ የፈሰሰውን ፍቅር ድጋሚ በመቀበልና በዛ በመኖር ነው ይሄ የሚገለጠው። ዛሬ በጣም በሚያሳዝንና በሚያሳፍር መልኩ ቤተክርስቲያን ከዚህ መልኳ ወድቃ ጠፍታ እናያለን። በስም በዘር ቅድም ወንድሜ ሲያነሳ ነበረ። ኢየሱስ የልዩነት ምክንያት ሆኖ
መጽሐፍ ሲናገር እርሱ ሰላማችን ነው ይላል። ከእግዚአብሔርም ጋር ያስታረቀን እርስ በርስም አንድ ላይ እንድንኖር ያደረገን ጌታ ኢየሱስ ክርስቶስ ነው። ግን ይሄ ተገልብጦ ጤነኛ ስላልሆነ ማለት ነው። በግልጽ መንገድ ይሄን የምናየው እግዚአብሔር አብ ያሰባት ያቺ ቤተክርስቲያን በዘመናችን ምን ያክል ፈተና ውስጥና ትልቅ ተግዳሮት ውስጥ ወድቃ እንዳለች ነው የምናየው። ፍቅር ቀዝቅዞ ሰዎች በድርጅት ስም በተቋም ስም ከዚህ እውነት ጎለው ጠፍተው እናያለን። በግልጽ መንገድ ግን እግዚአብሔር ወደዚህ ሊመልሰን ይፈልጋል። ዛሬ ቤተክርስቲያን አገልጋዮች የሆንን የቤተክርስቲያን ብልቶች የሆንን ሁላችን ይህን እውነት መገንዘብ አለብን። እያንዳንዱ ብልት ጤናማ ሲሆን አካሉ ጤናማ ይሆናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መጽሐፍ እንደገለጠው እጅ ቢታመም ህመሙ መታወቁ የመላ አካሉ እንደሆነ ሁሉ እያንዳንዱ ሰው በእግዚአብሔር ፍቅር ታድሶ በልቦ ያለውን ትምህርት እንደገና አጥርቶና ወደ እውነተኛው የእግዚአብሔር ቃል መልሶ ጤነኛ ሲሆን አካሉ ጤነኛ ይሆናል። ሰዎች ይሄንን ድጋሚ ወደዚህ ታድሶ መመለስ አለባት ቤተክርስቲያን የምንለው ይሄንን ነው አይደል? ቤተክርስቲያን ወደ ታድሶ መመለስ አለባት። ቤተክርስቲያን መታደስ አለባት። ምን ወዴት ነው መታደስ ያለባት ካል ይሄው ወደ ድሮ ሌላ አይደለም። መታደስ ሌላ አዲስ ነገር እያመጣን አይደለም። ሐዋርያት ሥራ ምዕራፍ 2 ውስጥ የተገለጠችውን አይነት ቤተክርስቲያን መልክ መያዝ አለባት። ጤነኛ የሆነ ትምህርት ያላት፣ የኢየሱስ ክርስቶስ ሞትና ትንሣኤ የሚታወጅባት፣ ኢየሱስ ክርስቶስ በብቸኛ ጌታነት እና አዳኝነት በብቸኝነት የሚመለክባት ሆና በህብረትና በፍቅር ሌሎችን ደግሞ ለማዳን ይህንን የወንጌል እሳት ተቀብላ ለሌሎች ደግሞ ለማድረስ የምትሰራ የምትተጋ የምትጸልይ በዚህ በጠፋው ዓለምና ይህን የጠፋውን ዓለም በሚወድ በሚያፈቅር በሚፈልግ እግዚአብሔር ፊት መካከለኛ ሆና መቆም የምትችልበትን ይህንን ውበቷን ይህንን መልኳን መያዝ አለባት። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ የምትኳልበትን ኩል ከኔ ምን እንድትገዛ ጠይቃለሁ አይደል? ያንን ድጋሚ ያ መልክ እንዲመጣ ይሄ መልክ እንዲመጣ የእግዚአብሔርን ፊት መፈለግ ይኖርብናል ማለት ነው። ድጋሚ የእግዚአብሔር ቃል መነሳት አለበት። ድጋሚ በእግዚአብሔር ፊት በምልጃ መቅረብ አለብን። ድጋሚ በእግዚአብሔር ቃልና በመንፈስ ቅዱስ ኃይል በመንፈስ ቅዱስ እሳት የቤተ ክርስቲያን ማንነት መታደስ ድጋሚ መጥራት አለበት። ይህንን እናልና ይቺ ቤተ ክርስቲያን በአብ ልብ ያለች ነች፣ ደግሞ በጣም ደስ ታሰኛለች። ክብር ለእግዚአብሔር ይሁን። በዚህ በተነበበው የእግዚአብሔር ቃል ክፍል ውስጥ የምናየው እንግዲህ ወንድማችን በሰፊው ሲገልጥልን እንደነበረው ህያው ወይም ጤናማ የሆነች ህብረትን ነው የምናየው። ጤናማነቷን የምንመዝነው በእግዚአብሔር ቃል ነው። በሐዋርያት ትምህርት፣ በጸሎት መትጋት፣ በእውነተኛ ህብረት የመንፈስ ቅዱስ የጸጋ ስጦታዎችም ይታያሉ። ደግሞ የዚህ ጤነኝነቷ ወይም ደግሞ ህያውነቷ ውጤት ደግሞ የሚድኑትም ዕለት ዕለት ይጨመሩ ነበር ይላል። ክብር ለእግዚአብሔር ይሁን። ዛሬ ህብረታችን፣ ስብስቦቻችን፣ ዛሬ የዘመናችን ቤተክርስቲያን እንዲህ ናት ወይ ብሎ መወያየት አስፈላጊ ጉዳይ ነው ማለት ነው። በእውነት ጤናማ ትምህርት አላት ወይ? በሐዋርያት ትምህርትና መሰረት ላይ የታነጸች ናት ወይ? በጸሎት መትጋት በአማኞች ህይወት ውስጥ በአብያተ ክርስቲያናት ውስጥ ይታያል ወይ? ደግሞ የመንፈስ ቅዱስ መገኘት የመንፈስ ቅዱስ የጸጋም ስጦታ ለእያንዳንዳችን አካሉን ለማነጽ የተሰጠው ሲታይባታል ወይ? ይሄ ካለ ህያው ናት፣ ጤናማ ናት። የዚህ ማረጋገጫ ደግሞ የሚድኑ ወይም የጠፉት ምን ይላሉ ማለት ነው? ተገኝተው ወደ ብርሃን መጥተው ይቀላቀላሉ ማለት ነው። እና ይሄን ነው የሚያሳየን። እግዚአብሔር ይሄንን በዘመናችን ያድርግልን። ደግሞም ለዘመናችን ቤተክርስቲያን ኃይሏን እንደ ንስር ክንፎቿን አድሶ ወደ ላይ የምትበርበትን አቅምና ጉልበት መንፈስ ቅዱስ ይስጥ። የመንፈስ ቅዱስ መውረድ ይሄንን ነው። ቤተክርስቲያንን ወደ ምን ለማድረስ ነው? ወደ ፍጻሜ ቅድስት ያለ ነውር ያለ ነቀፋ አድርጎ በጌታ ፊት ለማቅረብ ነውና የዘመናችን ቤተክርስቲያን ካለችበት ችግር ሁሉ ደግሞ ተላቃ በእውነት የኢየሱስን ተልእኮ የምትወጣ ቤተክርስቲያን እንድትሆን ጌታ መንፈስ ቅዱስ በጸጋው በህልውናው ባደራረጉ ሁሉ ይርዳል። ከዚህ በመቀጠል እንግዲህ ይሄ የምናወራው እውነተኛ የተፈጸመ በሰው ታሪክ ውስጥ ያለ እውነት ነው። ጌታ ሰው ሆኖ መጥቷል። በዓለም ታሪክ ውስጥ በዓለም መዝገብ ውስጥ ሰፍሯል ማለት ነው።
ይሄ የሆነው ከ2000 ዓመት በፊት ነው። እኛ ዛሬ የዚህ ህይወት የዚህ መዳን ተካፋዮች ሆነናል። ወንጌል ወይም ይሄ የምስራች መጥቶልን ሰምተን አምነን ነው እና ይሄ 2000 ዘመን የተላለፈበትን መንገድ ደግሞም ዛሬ የደረሰናበትን ሁኔታና ከኛ አሁን የሚጠበቀውን ሁኔታ መገንዘብና ማየት ደግሞ በጣም አስፈላጊ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እስካሁን ድረስ ባደረግነው ቆይታ ላይ እግዚአብሔር በመካከላችን አለ፣ መንፈሱን በመካከላችን ያለ፣ ሁሉም ስናወራው የነበረ ደግሞ እንደ እግዚአብሔር ቃል ነውና ብዙ የሚያንጽ የሚጠቅም ነገር እንዳገኛችሁ እምነታችን ብዙ ነው እና ያወራነው እኛ ያረፍንበት፣ ብዙዎች ያረፉበት፣ ብዙዎች ከመጥፋት ወደ አለመጥፋት፣ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን የተሻገሩበት ወንጌል የምስራችን እውነትን ነው። ይሄ ወንጌል ከ2000 ዓመት በፊት በጌታ በኢየሱስ ክርስቶስ ሰው መሆን የተፈጸመ ነው። ግን እንዴት ወደኛ መጣ? እንዴት ወደኛ ደረሰ? እኛ ሳሁን ይሄ ተልእኮ እንዲፈጸም ከኛ የሚጠበቀው ጉዳይ ምንድነው የሚለውን ደግሞ ከወንድማችን መሳይ ጋር ጥቂት ቆይታ እናደርጋለን። አሁንም በትኩረት አብራችሁን እንድትቆዩና እንድትከታተሉን በጌታ ፍቅር እንጋብዛለን። ማርቆስ ወንጌል ምዕራፍ 16 ቁጥር 14 ላይ ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውን የልባቸውንም ጥንካሬ ነቀፈ ይልና እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ የሚል ትልቅን ተልእኮ ይሰጣቸዋል። እሱ ከአባቱ ዘንድ ይዞት የመጣውን በምድር ላይ የዘራውን ልክ የዛ አይነትን ተልእኮ ለ11 ለሐዋርያቶቹ ሲሰጣቸው እንመለከታለን። ይህንንም ተልእኮ ተቀብለው እነዚህ ሐዋርያቶች በምዕራፍ 2 ላይ በመጽሐፍ ቅዱስ እንደተገለጠው ይሄ የተስፋው መንፈስ ቅዱስ ከመጣ በኋላ ኃይልን ከተቀበሉ በኋላ በኃይልና በስልጣን ይህንን ቃል ሲሰብኩ እናያለን። ብዙዎች ሲያምኑ፣ ብዙዎች በስሙ ንስሐና የኃጢአት ስርየት ተቀብለው ጌታን ሲያምኑ፣ ጌታን ሲቀበሉ በስፋት እናያለን እና በዚህ የወንጌል ስብከት ምዕራፍ 8 አካባቢ ላይ ሐዋርያው ጳውሎስ ይገኛል እና ይሄም ሐዋርያ በብዙ ጌታችን ኢየሱስ ክርስቶስን አክብሮ ስለሱ መስክሮ እሱን አገልግሎ የመጨረሻው መጽሐፍ የሆነው በጢሞቴዎስ መጽሐፍ ላይ ለጢሞቴዎስ አንድን መልእክት ይሰጠዋል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 እናነባለን። እንግዲህ ልጅ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። በዚህ የመጽሐፍ ቅዱስ ክፍል ላይ ቅብብሎሽን እናያለን ማለት ነው። ቀጥሏል ማለት ነው። ኢየሱስ ክርስቶስ ከሰማይ ያመጣውን በምድር ላይ የፈጸመውን ተልእኮ 11 ተቀብለው በብዙ ከተሞች ይህንን የእግዚአብሔርን ቃል ካስፋፉ በኋላ በዛ ውስጥ ሐዋርያው ጳውሎስ ተገኝቷል። እሱም በብዙ ስለዚህ ስለ እግዚአብሔር ቃል በመታመን እግዚአብሔርን በማክበር እግዚአብሔርን በመፍራት ይህንን ቃል በመመስከር ብዙዎችን ደርሷል። ከዛ ውስጥ ያገኘው አንድ የመንፈስ ልጁ አለ ጢሞቴዎስ። ለጢሞቴዎስ እንዲህ ይለዋል፣ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ካለ በኋላ ብዙ ሰዎች የመሰከሩለትን፣ ከሱ በፊት ብዙዎች መስክረውለታል ስለዚህ ጌታ። ደግሞም አለ ከእኔ የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። አሁን ይሄ ወንጌል ለእኛ በዚህ ዘመን የደረሰን በአባቶቻችን በብዙ ተጋድሎ ነው፣ በብዙ የህይወት መስዋዕትነት ማለት ነው። ወንጌሉ እዚህኛ ጋር የደረሰው እኛም የዳንበት ማለት ነው። አሁንም ይሄ ወንጌል ለቀጣይ ትውልድ እንዲደርስ ቅብብሎሽ ያስፈልጋል ማለት ነው። ለዚህም አሁን እኛ የተቀበልነውን ወንጌል ለታመኑ ሰዎች አንድ፣
ሁለት ደግሞ መመስከር ለሚችሉ ሰዎች አደራ መስጠት አለብን ማለት ነው። እና ወንጌል እንዲቀጥል የእግዚአብሔር ቃል እንዲስፋፋ ሰዎች ሁሉ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ ንስሐና የኃጢአት ስርየት እየተቀበሉ ወደ እግዚአብሔር መንግስት እንዲጨመሩ ወንጌል ሊሰበክ ይገባል። እንደ ዱላ ቅብብሎሽ ሰዎች እየተቀባበሉት በታማኝነትና እውነተኛ የሆነውን የእግዚአብሔርን ቃል በመመስከር ለሌሎች ማካፈል አለባቸው። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ሀሳብ ውስጥ ያየነው ትልቁ ነገር ወንጌል 2000 ዓመት ተሻግሮ እኛ ጋር የመጣው እንዲህ ባለ የዱላ ቅብብሎሽ በሚመስል ሁኔታ ከትውልድ ወደ ትውልድ የተቀባበለ ነው የመጣው። ለዚህ ደግሞ ታማኞች ያስፈልጋሉ። ለዚህ አደራ የሚጣልባቸውና ጌታ በዘመናችን ታማኝ አድርጎ ስለቆጠረን ይሄንን አደራ ደግሞ ስለሰጠን ክብር ለስሙ ይሁን እና ምን ያህል ለዚህ ታምነንለታል። የጠፉትን በመፈለግ ያልዳኑትን ደግሞ ይህንን የምስራች በማወጅ እንዲድኑ ከጨለማ ወደ ብርሃን እንዲመጡ ምን ያህል ታምነንለታል የሚል የዚህ ዘመን ቤተክርስቲያን ራሷን ልትጠይቅ የሚገባው ጥያቄ ነው። የዚህ ዘመን አማኞች ራሳቸውን ሊጠይቁት የሚገቡ ጥያቄ ነውና በክርስቶስ በማመን ያሉቱ ይህንን የምስራቹን ከመናገር ጋር በተያያዘ የሌሉቱ ደግሞ ወደዚህ ህይወት እንዲመጡ አስፈላጊ ስለሆነ የመጨረሻ ያላችሁን ሐሳብና መልእክት ለተመልካቾቻችን እንድታስተላልፉ መድረኩን ክፍት አደርጋለሁ። እግዚአብሔር የተመሰገነ ይሁን። ወንድሞቼም ቅድም እንዳነሱት እኛም የምናምነው በሐዋርያት ሥራ ላይ የተገለጠችው አይነት ቤተክርስቲያን በሐዋርያት አመክንዮ ላይም እንኳን እንደተባለ እኛም የምናምነው ነው። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት የሰበሰቧት ጉባኤ ህንፃ አይደለችም ቤተክርስቲያን፣ በእሷ እናምናለን። እና ይቺ ቤተክርስቲያን ደግሞ ቤተክርስቲያን ስትሆን አደራ ይዛ ነው፣ ተልእኮ ይዛ ነው እግዚአብሔር በዚህ ምድር ላይ ልክ የእስራኤላውያን ጳውሎስ እንዳለ አደራ የተሰጧቸው ነበር የእግዚአብሔር ቃላት። ግን የእግዚአብሔር ቃላት አደራ ከተሰጧቸው ከእስራኤላውያን ተጠብቆ ምንም ስላልተገኘ ነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰዎችን ለማዳን ጉዞ የጀመረውና ይህንን መስመር የንስሐን ጥሪ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ ብሎ የጀመረው ጌታችን ኢየሱስ ክርስቶስ ራሱ ነው። ከዛም በኋላ ለታመኑ ሰዎች መርጦ ሾሞ እንደገና እነሱ ደግሞ ለሌሎች አሳልፈው እንዲሰጡና ባላደራዎች ነን። ይሄንን ወንጌል ባንሰብክ ወዮልን ለኛ ለቤተ ክርስቲያን ለህንፃው አይደለም፣ ጉባኤ ለሆነችው አንዲት ለሆነችው ቤተ ክርስቲያን የከሌ ላልሆነችው በክርስቶስ ደም ለተመሰረተች እግዚአብሔር ጳጳሳት አድርጎ ሰዎችን ለሾመባት በገዛ ደግሞ የዋጃት የተባለች አደራ አድርጎ ለሰዎች ነው የሰጣት ቤተክርስቲያንን የሞተላትን። ስለዚህ በቤተክርስቲያን ያሉ ደግሞ አማኞች ሊያገለግሏት ለሌላውም ዓለም ደግሞ አገልጋይ ሆና እንድትሄድ ይህንን አደራ እንድታስተላልፍ እግዚአብሔር በቃሉ እንዳስቀመጠ ነው ከዚህ ክፍል ላይ እኔ የምረዳው ማለት ነው። ክብር ለእግዚአብሔር። ጌታ ኢየሱስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ተልእኮውን ሲሰጥ በተለይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ እንዲህ በማለት ነው የሚናገረው። ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል። ቤተክርስቲያን የተላከችው ይሄ ዓለም ስርዓቱና ሲስተሙ ካለው ስልጣን በሚበልጥ መለኮታዊ ስልጣን ነው እና ወደ ዓለም የምንሄድበት ጉልበት ዕውቀት የሚባል ጉልበት አይደለም፣ ሀብት የሚባል ጉልበት አይደለም። እግዚአብሔር ራሱ በእኛ መካከል የተገኘበት ስልጣንና ጉልበት ነው እና ይህንኑ ስልጣን የተቀበለው ክርስቶስ እንዲህ አለ፣ ወደ አሕዛብ ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እያስተማራችሁ ደቀ መዛሙርት ያድርጓችሁ፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። በዘመናችን ምንም ነገሮች ጭልም ቢል ግራ ቢገባል የያዝነው ነገር የጨበጥነው ነገር አንዳንዶች ለወንጌል ምንደኛ ቢሆኑ አሁን በምድራችን ያለችው ቤተክርስቲያን መዋቅሯ፣ ስርዓቷ፣ አደራረጓ ሁሉ ውስብስብ ብሎ ግራ ቢገባል
አንድ ነገር ግን ግራ አይገባንም። እሱ የናዝሬቱ ኢየሱስ ከሙታን ተለይቶ የተነሳው ደግሞ የማይሻረው ሕያው የሆነው ሊቀ ካህናት እሱ እንዳለን በእናንተ ጋር ከእናንተ ጋር ሆኗል ብሏል። ከኛ ጋር ደግሞ ሌላ እንደርሱ አይነት ለዘላለም የሚኖር አጽናኝ ሰጥቶናል። ስለዚህ የቤተ ክርስቲያን አሁን ተልእኮ ምንድነው ከተባለ የሞተውን ከሙታን ተለይቶ የተነሳውን የናዝሬቱን ኢየሱስን በመንፈስ ቅዱስ ለሌሎች መስበክ ነው እና ተልኳችን ክርስቶስ ኢየሱስን በመንፈስ ቅዱስ መስበክ ነው። ይሄ የመጀመሪያ ተልኳችን ነው። አዎ በመንፈስ ቅዱስ ኃይልና ስልጣን መስበክ ነው የኛ ተልኮ። ያልሰሙት ግን ምንድነው ነው? ያው እንግዲህ ተልኮውን ዛሬ ነው የምንጀምረው ማለት ነው። ላልሰሙት መልእክት አለ። ማንም የሚወድህ ማንም የሚሰማ ለአንተ ዋጋ የማይሰጥ ከመሰለክ እሱ የሰይጣን ምክርና የሰው ሐሳብ ነው። እግዚአብሔር ይወድሃል። ልጁን ኢየሱስ ክርስቶስን የላከልህ ለአንተ ለኔ ለኛ ነው። እርሱን ብታምን በላከው በክርስቶስ ኢየሱስ ብታምን የዘላለም ሕይወት ታገኛለህ። እርሱ ስለ አንተ ደምቷል፣ ቆስሏል፣ መከራን ተቀብሏል። ስለ አንተ በአብ ፊት ይታይልህ ዘንድ አላፈረም። ከበር ውጪ እንደሚቃጠል መስዋዕት መከራን ተቀብሏል። ስለ አንተ የምህረትን ቃል ከአብ ዘንድ ይዞልህ መጥቷል። ልጁን ኢየሱስ ክርስቶስን የሚያምን ሰው የዘላለም ሕይወት አለው። አሁን ይሄንን ሕይወት እንድትካፈል እንጋብዛለን። እግዚአብሔር የተባረከ ይሁን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የበዓለ ጰራቅሊጦስን ወይም የጴንጤቆስጤን በዓል የመንፈስ ቅዱስ ወደ ቤተክርስቲያን መውረድ ደግሞም የቤተክርስቲያንን መወለድ መታሰቢያ እያደረግን ያለነው ሁላችሁም ይሄንን እያሰባችሁ ይሄንን በዓል በተለያየ ሁኔታ የምታከብሩ ዛሬ እግዚአብሔር ረድቶን በተካፈልነው በዚህ የእግዚአብሔር ቃል እውነት ላይ መሰረታችሁን እንድታደርጉ በጌታ ፍቅር እንጋብዛችኋለን። ሁላችሁም በጌታ በክርስቶስ ኢየሱስ በማመን እኛን የምትመስሉ የምስራቹን ቃል ለጠፉት ላልዳኑት በማድረስ የተነሳሳ ህይወት እንዲኖራችሁ ጌታ መንፈስ ቅዱስ በልባችሁ ይሄንን እውነት እንዲያከብር ደግሞ የዘውትር ጸሎታችን ነው። የመንፈስ ቅዱስ መምጣት ጌታን ምን የማድረግ ነው? የማክበር የመግለጥ ለቤተ ክርስቲያን ደግሞ ይሄንን ተልእኮ እንድትወጣ ምንድነው ኃይል ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን በብዙ እናመሰግናለን። በቀጣይ በሚኖረን መርሃ ግብር ላይ ደግሞ በጌታ ፍቅር እንድትከታተሉን መልእክቶቻችንን ሁሉ እንድታደምጡ በጌታ ፍቅር እንጋብዛችኋለን። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸር ሰንብቱ። እግዚአብሔር ከሁላችንም ጋር ይሁን። ተባረኩ። ጸጋ ይብዛላችሁ።